እርግዝና ማስወረድ የምትፈልጉ ሰዎች ወይም ደግሞ ልጅ ማስወረድ የምትፈልጉ ሰዎች ወይም ደግሞ ማትፈልጉት እርግዝና የተከሰተባችሁ ሰዎች ይሄን በደንብ አድምጡኝ። እኔ ያው ጤና ባለሙያ ነኝ። በመንግስት ጤና ተቋም ውስጥ ነው የሰራ ያለሁት። ከምሰራባቸው ዋና ዋና ክፍሎች መካከል ደግሞ ደህንነቱን የጠበቀ የጽንስ ማቋረጥ ክፍል ውስጥ በዋነኛነት እሰራለሁና በምሰራባቸው ጊዜዎች በጣም ብዙ ኤክስፒሪየንስ አግኝቻለሁ። በጣም ብዙ ነገር አይቻለሁና የሚገርማችሁ አብዛኞቹ የሚመጡት ወይም ደግሞ አብዛኞቹ ጽንስ እንዲቋረጥላቸው ፈልገው የሚመጡ ሰዎች ምን አይነት ሰዎች ናቸው? እድሜያቸው በጣም ትንሽ የሆኑ ልጆች፣ ተማሪዎች፣ ሃይስኩል ተማሪዎች፣ ኤሌመንተሪ ተማሪዎች፣ ትዳር ውስጥ ያልገቡ አብዛኛው ተማሪ ነው። ከዛ ውጪ ትዳር ውስጥም ሆኖ ኦልሬዲ ለዛ አገልግሎት የሚመጣ ሰው አለ እና ዛሬ በደንብ አድምጡኝ፣ በደንብ አድምጡኝ። በተለይ የምትፈልጉ ሰዎች ይሄን ነገር ከዚህ በፊት ደግሞ ወይ አስወርዳችሁ የምታውቁ ወይም ደግሞ እንዲህ አይነት አጋጣሚ ገጥሟችሁ የሚያውቅ ሰዎች ጓደኞቻችሁ እንዲህ አይነት ነገር ውስጥ ያለፉ ካሉ እናንተንም ጭምር ማለት ነው በደንብ አድምጡኝ። በመጀመሪያ ደረጃ የትኛውም አይነት የሃይማኖት ተቋም ወይም ደግሞ የሃይማኖት አስተምህሮ ማስወረድን አፕሪሺየት አያደርግም። ኃጢአት ነው። ሃይማኖት የለኝም ብሎ የሚያስብ ፓጋን ሆኖ ወይም ደግሞ ኤቲስት የሆነ ሰው ራሱ ጽንስ ማቋረጥን ከህሊና ፍርድ አንጻር ትክክለኛ ነገር እንዳልሆነ ይታወቃል። ጽንስ ማቋረጥ ቀላል ነገር አይደለም። ንፍጥ እንደማውጣት ወይም ደግሞ ሀቅ ብሎ ቱ እንደማለት ወይ ደግሞ አር እንደማራት የሚመስላችሁ ሰዎች አላችሁ ወይ ይሄ ሽንት ቤት ሄዱ ሽንት እንደመሽናት። ይሄ ነገር ትክክለኛ አስተሳሰብ አይደለም። አብዛኞቹ ቀላል የሚመስላቸው ሰዎች ልጅ የሆኑ ሰዎች ናቸው። በተለይ ተማሪዎች ወይም ደግሞ ጓደኛ ኖሯቸው በትዳር ውስጥ ያልገቡ ሰዎች ናቸው። ቀላል መስሏቸው ማስቲካ እያሉ ኤርፎናቸውን አድርገው ኤርፓዳቸውን አድርገው ለዚህ ነገር ለዚህ ሰርቪስ የሚመጡት ማለት ነው። ይሄ ምንን ያሳያል? ስለ ጽንስ ማቋረጥ ምንም አይነት ኖሃው ስለሌላቸው ወይም ደግሞ ሃይማኖቱን እንደው ትታችሁ እንደው ሃይማኖት ራሱ ሃይማኖትና ህሊና የሚባለው ነገር ራሱ የለም ቢባል እነዚህ ልጆች the way they taught ትክክለኛ መንገድ አይደለም። ስለ አብዛኞቹ ቀለል አድርገውት ይመጣሉ። ከጤና አንጻር ከሃይማኖትም አንጻር ከሚያመጣው ሳይኮሶሻል ችግር አንጻር ሳይኮሎጂካሊ ቀላል አይደለም። ከዛ በኋላ የሚኖረን ህይወት ከዛ በኋላ አንድ ሴት ካስወረደች በኋላ የሚኖራት ህይወት መጀመሪያ እንደነበራት ህይወት አይኖርም። ለምን? ልጅ ነው ያስወረደችውና ለዚህ ምንድነው የምትለኝ ካላችሁ መጀመሪያ መጠንቀቅ ነው። በተለይ ፈላፈላ ሴቶች ተጠንቀቁ። አስወረጋድ በጣም ብዙ ነገር ስላየው ነውና ተጠንቀቁ። እርግዝናን ብቻ አይደለም ደግሞ ከዛ ውጪ ምን ደግሞ አላሳሰባቸውም እነዚህ ሰዎች HIV እና ሌሎች የአባለዘር በሽታዎች አላሳሰባቸውም። HIV መዳን አይችልም። ስለዚህ ምንድነው ማድረግ ያለባችሁ? መጠንቀቅ አለባችሁ ማለት ነው። ይሄን አታስቡ። አንደኛ ህይወታችሁን ይጎዳል። ፕሊዝ መጀመሪያ ቴክ ኬር ማድረግ አለባችሁ። ጓደኛ አታርጉ አለለም፣ ሴክሹዋል ኢንተርኮርስ አታርጉ አለለም። መብታችሁ ስለሆነ የእናንተ ውሳኔው የእናንተ ነው። ስታደርጉ አንደኛ ማታቁት ሰው ከሆነ በመጀመሪያ ሌላ በሽታ የሚባለውንም ነገር እንዳለ ማሰብ አለባችሁ። እርግዝናን ደግሞ ማሰብ አለባችሁ። እርግዝናን ለመከላከል የወሊድ መቆጣጠሪያ መጠቀም ትችላላችሁ። የወሊድ መቆጣጠሪያ መጀመሪያ መጠቀም እንዲህ አይነት ነገር ሊገጥመኝ ይችላል ብላችሁ አስባችሁ ይሄ ፕሮቴክቲቭ ሜካኒዝምን መጠቀም ማለት ነው። ምናልባት እንደዚህ አይነት ነገር ቢከሰትባችሁ ኢመርጀንሲ ኮንትራሴፕቲቭ አለ። ያ ማለት 72 ሰዓት በተለምዶ የሚባለው ማለት ነው። እሱን መውሰድ ካረጋችሁ በኋላ ቢያንስ መውሰድ 3 ቀን አላችሁ። 72 ሰዓት ኢሜንስ within 3 days መውሰድ ስለምትችሉ ነው። ይሄንን ሳታረጉ ነው እርግዝና የሚፈጠረው ማለት ነው። ስለዚህ መጀመሪያ ተጠንቀቁ። ሌሎቻችሁ ደግሞ እንደዚህ አይነት ችግር ውስጥ ያላለፋችሁ ሰዎች ካላችሁ ፕሊስ ይሄን አስቡበት። ቀላል ነገር አይደለም። ትልቁ ነገር ሃይማኖታዊ ነገር ነው። ኃጢአት እኮ ነው አይደለ? ግን ሌላ ይሄ ሜዲካል ኮንሲኩዌንሱ እና ሳይኮሶሻል ኮንሲኩዌንሱ ራሱ ከባድ ስለሆነ ፕሊስ think about it። አንዴ ድምጹን ቀንሱ። እንግዲህ የሴቶች ኮንዶም አሳያችኋለሁ ባልኩት መሰረት ብዙ ሰዎች ስለማታውቁ የሴቶችን ኮንዶም ዛሬ አሳያችኋለሁ ማለት ነው። የሴቶች ኮንዶም ከውጪ ሲታይ ይሄን ይመስላል። መጀመሪያ ማድረግ ያለባችሁ የወንድም የሴትም ኮንዶም ከመጠቀማችሁ በፊት ማድረግ ያለባችሁ አንደኛው ምንድነው ኤክስፓየር ዴቱን ቼክ ማድረግ ነው። ከዛ ውጪ የተቀደደ ነገር አለው የሚለውን ነገር ቼክ ማድረግ ነው። ከዛ በኋላ ከጫፉ ትቀድዱታላችሁ እንደዚህ ያርጋችሁ ማለት ነው። ይሄን ስታደርጉ በጥርስ መቅደድ አይቻልም፣ በምላጭ መቅደድ አይቻልም፣ በመቀስ መቅደድ አይቻልም፣ ጥፍራችሁን መጠቀም አይቻልም። እጃችሁን እንዲተጠቅማችሁ ነው መቅደድ ያለባችሁ። ስለዚህ ምንድነው የምታደርጉት? ይሄን ታወጡታላችሁ ማለት ነው። ኮንዶሙ ይሄን ነው የሚመስለው። ይሄን ነው የሚመስለው። ወርቀቅ ያለ ነው። እንደ ወንድ ኮንደም አይነት አይደለም። ምንም እንዲህ የሚተረተርና ወደታች እንዲህ የሚፈለቀቅ ነገር የለውም። እንዲህ ሆኖ ነው ሲመጣ የሚመጣው። ኦልሬዲ ኮንደሙ ሉብሪካንት ስላለው ወይም ደግሞ ማለስለሻ ስላለው ማለስለሻ ባትጠቀሙም ችግር የለውም። ግን ሉብሪኬትድ ያልሆነ ከሆነና ማለስለሻው በጣም ትንሽ ከሆነ ወተር ሶሉብል የሆነ ሉብሪካንት መጠቀም ትችላላችሁ። ከዛ በኋላ ምንድነው የምታረጉት የሚለውን ስናይ ይሄ በውጪው በኩል ቀዳዳ ያለበት ቦታ ነው። ይሄ ደግሞ ድፍኑ ፓርት ነው። በድፍኑ ፓርት በኩል ይሄንን እንደዚህ አድርጋችሁ ትጨምቁታላችሁ። ለምሳሌ ይሄን እንደ ብልት ብትወስዱ በጫፉ በኩል እንዲያርጋችሁ መክተት ነው።
ትከቱና ከዛ በኋላ ምንድነው የምታረጉት? አሁን ይሄ የብልታችሁ ጫፍ ቢሆንና ማህፀናችሁ ወደዚህ ቢሆን የማህፀን በር ጫፍ ግድግዳው ጋር እስኪደርስ ድረስ ትገፉታላችሁ በተቻላችሁ መጠን ማለት ነው። ስትጨርሱ ይሄ ቀጥታ መጥቶ ምን ይላል? የማህፀን በር ጫፉ ጋር ሄዶ ይቀመጣል ማለት ነው። ይሄ ደግሞ መኖር አለበት ማለት ነው። ይሄን እንደ ብልት ብትወስዱት እንደዚህ ሆኖ መቀመጥ አለበት። ስለዚህ ግንኙነት በሚደረግበት ሰዓት ምን ይሆናል ማለት ነው? ቀዳዳው ይሄ ነው። በዚህ በኩል ነው ወንዶች ግንኙነት የሚያደርጉት ማለት ነው። ግንኙነት አድርጋችሁ ከጨረሳችሁ በኋላ ወንዱ ከረጨ በኋላ ብዙ ሰዓት መቆየት አያስፈልግም። ምንድነው የምታደርጉት? ብልቱ እንዲወጣ ታደርጉና ሴቶች ከዛ በኋላ ይሄንን ፓርት እንደዚህ አድርጋችሁ ትጠመዝዙታላችሁ። ትጠመዝዙትና ከዛ በኋላ ከአልጋው ሳትነሱ ወይም ከተኛችሁበት ሳትነሱ እዛው እንዳላችሁ ታወጡታላችሁ። ለምንድነው? ቆማችሁ ከሆነ የምታወጡት ውስጥ ያለው ስፐርም ወይም ሌላ ነገር እንዲወጣና ስፕላሽ እንዲያደርግ ስለሚያደርግ ያ ደግሞ መሆን ስለሌለበት እዛው እንዳላችሁ ታወጡትና ከዛ በኋላ ትቋጥሩታላችሁ። ከዛ በኋላ ቆሻሻ መጣያ ውስጥ ነው የምጥሉት። የሴት ኮንደምንና የወንድ ኮንደምን በአንድ ላይ መጠቀም አይቻልም። የወንድ ኮንደም ካረገ ወንድ ልጅ የሴት ኮንደም መጠቀም የለባችሁም። የሴት ኮንደም ደግሞ ሴት ልጅ ካረገች የወንድ ኮንደም ማድረግ የለባችሁም። ግንኙነቱ አንዳንድ ኮንደም መጠቀም አለባችሁ። አንዴ ግንኙነት አድርጋችሁ ከረጨ ወይም ደግሞ የዘር ፍሬውን ካፈሰሰ በኋላ እንደገና ስታረጉ ሌላ ኮንደም ነው መጠቀም ያለባችሁ። ኮንደም እንግዲህ ሁለት አይነት ፕሮቴክሽን ይኖረዋል ወይም ደግሞ ሁለት ነገርን ይከላከላል። አንደኛው እርግዝናን መከላከል ሲሆን ሁለተኛው ደግሞ የአባለዘር በሽታና ኤችአይቪን እንዲሁም በግብረ ስጋ ግንኙነት የሚተላለፉ በሽታዎችን ለመከላከል ነው ማለት ነው። የወንድም የሴትም ኮንደም በምትጠቀሙ ሰዓት በአግባቡና በትክክለኛው መንገድ ተጠቀሙላለሁ። ነፍሰ ጡር እናት በግራሽ ተኝ ትባያለሽ። ለምንድን ነው በግራሽ ተኝ የምትባዩ? እንግዲህ አንድ እናት ነፍሰ ጡር ከሆነችበት ጊዜ ጀምሮ በግራዋ ብቻ እንድተኛ ይመከራል። በጀርባዋም በቀኛዋም እንድተኛ አይመከርም። ይሄም የሚደረገው እንግዲህ በዘልማድ ወይም ዝም ብሎ ሳይሆን የሚባለው አንድ እናት በቀኟ በምተኛበት ሰዓት ሰፊውን ሳይንስ ለእናንተ ባልነግራችሁም ቀለል ለማድረግ ግን በቀኝ በኩል ያለ ትልቅ የደም ስር ስላለ ያ የደም ስር በቀኝ በኩል በምተኛበት ሰዓት ተጽዕኖ ስለሚደርስበት በዛን ሰዓት የደም ዝውውር እንዲገታ ያደርጋል። ስለዚህ ግንኙነት በማድረግበት ሰዓት ምንም አይነት ስሜት አይሰማኝም፣ ምንም አይነት የደስታም ሌላም ስሜት አይሰማኝም፣ ዝም ብዬ ነው ማድረገው ብላችሁ የምትጠይቁኝ ሴቶች አላችሁ። ከዚህ በፊት በሰራኋቸው ቪዲዮዎች ላይ እንደዚህ አይነት ጥያቄዎች የምትጠይቁኝ ሰዎች አላችሁ። ግንኙነት በሚደረግበት ሰዓት ምንም አይነት ስሜት አለመሰማት ችግር ነው ወይ ከተባለ አዎ ችግር ነው። እንግዲህ አንድን ችግር እንደ ችግር መቀበልና ችግር መሆኑን ማወቁ ራሱ እንደ መፍትሄ ዋና አካል ይወሰዳል። ችግር አይደለም ግን ካላችሁ ችግሩን ተሸክማችሁ ምንም መፍትሄ ሳትፈልጉ በዛው ትኖራላችሁ። ስለዚህ ያን ላይ ዝም ብሎ መሸክሸክ ነው ማለት ነው የሚሆነው። እንግዲህ ለማንኛውም አይነት ችግር በመጀመሪያ ደረጃ ማድረግ ያለብን በየእምነታችን መጸለይና ለዛ ነገር መፍትሄ መፈለግ ነው። ከዛ በመቀጠል በተለይ ለግብረ ስጋ ግንኙነት ችግር ደግሞ ምን አይነት መፍትሄ መፈለግ አለብን ከተባለ ከመፍትሄዎቹ መጀመሪያ ማድረግ ያለብን መነጋገር ነው። ባልና ሚስት አንድ ላይ መነጋገር። ለምሳሌ አንቺ ጋር ምንም አይነት የደስተኝነት ስሜት ማይሰማሽ ከሆነ ከሱ ጋር ማውራት። በማድረግበት ሰዓት ምንም አይነት የደስተኝነት ስሜት አይሰማኝም ብለሽ መንገር። እሱ መቀየር ያለበት ነገር ካለ እንዲቀየር ያደርገዋል። ነገር ግን ቀይሮም ደግሞ ማይሻሻል ነገር ከሆነ ቀጥታ ወደ ምን ታመራላችሁ ማለት ነው? ወደ ጤና ተቋም ሄዳችሁ ሕክምናውን ማግኘት ትችላላችሁ ማለት ነው። ከግብረ ስጋ ግንኙነት ጋር ተያይዞ የሚመጡ ችግሮች ወይም ስንፈተ ወሲብ በተለምዶ የሚባለው ችግር መፍትሄ የሌለው መስሏችሁ ቤት ውስጥ ቁጭ ብላችሁ ራሳችሁን እየጎዳችሁ የምትኖሩ ሰዎች መፍትሄ አለው። ጤና ተቋም መሄድ ትችላላችሁ። ቀድሞ ግንኙነት እንደሚያደርግ ካወቀ ማድረግ ያለበት ምንድነው? በተለምዶ የ72 ሰዓቱ የሚባለው ወይም ደግሞ ኢመርጀንሲ ኮንትራሴፕቲቭ የሚባለው ከግንኙነት በኋላ የሚወሰደው የወሊድ መቆጣጠሪያ ይሄን ነው የሚመስለው። ይሄ ባለ 2 ፍሬው ሲሆን ባለ 1 ፍሬው ደግሞ አብዛኛውን ጊዜ በፋርማሲዎች ውስጥ የሚሸጠው አለ ማለት ነው። እንግዲህ ኢመርጀንሲ ኮንትራሴፕቲቭ መች ነው መወሰድ ያለበት ከተባለ የሚወሰደው አንድ ሴት ድንገት ከተደፈረች፣ በመጠጥ ኃይል ወይም ፓሪ ሙድ ሆኖ ወይ የሆነ ቦታ ፕሮግራም ላይ ሆኖ ባላሰበችበት ሰዓት ግንኙነት ካደረገች፣ በኮንደም ግንኙነት እያደረገ እያለ ኮንደሙ ምናልባት ተቀዶ የወንድ የዘር ፍሬው ወደ ሴት ማህፀን ውስጥ ከገባ፣ በትዳር ውስጥ ያሉ ሰዎች ምናልባት የወሊድ መቆጣጠሪያ እየተጠቀሙ በተለይ የሚዋጣውን በሚወስዱ ሰዓት መሀል ላይ መውሰድ እያለባት የሚዋጣውን ሳትወስድ ከዘለለች በኋላ የምትወስደው የወሊድ መቆጣጠሪያ ነው። ስለዚህ ለዛ ነው ኢመርጀንሲ ኮንትራሴፕቲቭ የተባለው ወይም ደግሞ ድንገተኛ የወሊድ መቆጣጠሪያ የተባለው እንጂ ማንኛውም ሰው ፕላን አድርጎ ዛሬ ላረግ ነው ብሎ አስቦ ይሄን ገዝቶ ግንኙነት ካረገ በኋላ እንዲወስደው ተብሎ የተሰራ አይደለም ማለት ነው። ስለዚህ አንድ ሰው ቀድሞ ግንኙነት እንደሚያደርግ ካወቀ ማድረግ ያለበት ምንድነው? ቋሚ የሆነውን የወሊድ መቆጣጠሪያ ተጠቅሞ እንዲወስድ ይሆናል እንጂ ከሳምንት በፊት አስቦ ግንኙነት ለማድረግ ነገር ግን ፖስት ፒልን ተማምኖ አይደለም ግንኙነት ማድረግ ያለበት ማለት ነው። ፔስ